በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ ውድ ኦርቶዶክሳውያን በሀገር ውስጥም ያላችሁ በውጭም ዓለም ያላችሁ ሁላችሁም በእግዚአብሔር ስም በእናታችን በቅድስተ ቅዱሳን በድንግል ማርያም ስም እንደምን ዋላችሁ? እንደምን ሰነበታችሁ? አሜን። እግዚአብሔር አምላካችን የሰራዊት ጌታ ስሙ ከዳር እስከ ዳር የተመሰገነ ይሁን። እንግዲህ አምላካችን በዛሬው ዕለት ያደረሰን ይክበር ይመስገን። ወመጺኦሙ አግብርቲሁ ለበዓለ ገራይት ይቤልዎ አኮሁ ሰናየ ዘራ ዘራይከ ውስተ ገራይትከ። ብላቴኖቹ መጥተው ወደሱ ቀርበው በእርሻ በጎ ዘርን ዘርተህ አልነበረምን? ማይቴ እንከሎቱ ክርዳድ፣ እንክርዳዱ ከወዴት መጣ? እንክርዳዱ ከወዴት ተገኘ? እንክርዳዱስ ከወዴት መጣ የሚል ይሆናል ማለት ነው። ብላቴኖቹ መጥተው ወደ ጌታቸው ወደ ኃላፊያቸው እነሱ አገልጋዩ የሆኑለት እንዲሁም ደግሞ እሱ ጌታቸው የሆነላቸው ብላቴኖች መጥተው አቤቱ ጌታ ሆይ መልካም ዘርን በእርሻ በመልካም ማሳ ላይ ዘርተህ አልነበረምን? እንክርዳዱ ከወዴት መጣ የሚል ይሆናል ማለት ነው ርዕሳችን። እንክርዳዱ ከወዴት መጣ? ይሄ ነው እንግዲህ ውድ ኦርቶዶክሳውያን በመላው ዓለም ያላችሁ ይህን ቃል የምትሰሙ ሁላችሁም ይህንን እንግዲህ ይዘንላችሁ ቀርበናል። ዛሬ ሳምንት ሌላ ቪዲዮ ሰርተን በዩቲዩብ ለቀን ነበር። አሁን ደግሞ በሁሉም እንመጣለን፣ በቲክቶክም እንመጣለን፣ በዚህኛውም በዩቲዩብም እንመጣለን እና አምላካችን በዚህ ርዕስ ያስተምረን የፈቀደ የወደደ ይክበር ይመስገን። በድጋሚ ዛሬ ይህን ይዘንበት የመጣ ነው ትምህርታችን ተከታታይ ነው ብለን ነግረናችኋል። ነገር ግን ይህን ይዘንበት የቀረብነው ዛሬ ከሰኔ 26 እስከ መስከረም 25 ድረስ ዘመነ ክረምት ተብሎ ይጠራል ይነገራል። በዚህም ደግሞ ከሰኔ 26 እስከ ሐምሌ 18 ያለው የዘር ወቅት ስለ ዘር፣ ስለ መሬት፣ ስለ አየሩ፣ ስለ ደመናው የሚነኩ ምንባባት ይነበባሉ። መዝሙርም በዚህ ደቀ መዛሙርት ይዘምራሉ። ሰንበት ተማሪዎች በዚህ ይዘምራሉ። ምክንያቱም ታላቁ ሊቅ ቅዱስ ያሬድ በክረምት የምንለውን በበጋ እንደማንለው በበጋ የምንለውን በክረምት እንደማንለው ምክንያት አድርጎ በዚህ የተቀነበበ በዚህ ልዩ ሆኖ የታቀፈ ጥሩ ጥሩ መዝሙሮችን ንባባትን ከጊዜው ጋር የሚሄድ ከአየሩ ሁኔታ ጋር የሚሄድ አድርጎ አቅርቦልናልና ማለት ነው። እንደሌላው ዓለም ዝም ብሎ ብድግ ብሎ ሌላውን አይደለም የሚለው ከአየር ሁኔታው ጋር ተስማሚ የሆነ ከክረምቱ ጋር አብሮ የሚዘመር ልዩ የሆነ ነውና ይዞ የሚቀርበው ማለት ነው። በዚህ ልማድ አሁን በዚህ ከሰኔ 26 እስከ መስከረም 25 ባሉት ክረምት ዘመነ ክረምት ይባል እንጂ በየውስጡ ግን ክፍልፋዮች ነገሮች አሉት። ምክንያቱም ከዚህ በኋላ ከ18 በኋላ ደግሞ 19ን ይዞ ስለ መባረክት፣ ስለ ደመናት፣ ስለ ልዩ ልዩ ነገር ይነገራል። እንዲያያል እንቀጥላለን ማለት ነው። ስለዚህ የሚያስኮንን ወይም የሚጎዳ ነገር ሆኖ አይደለም፣ ከዘመኑ ጋር አብሮ የሚሄድ መሆን ስላለበት ነው። እግዚአብሔር አምላካችን ከሁላችን ጋር ይሁን። እንግዲህ ይህንን የምናገኘው አሁን የተናገርነውን ርዕስ አድርገን ያነሳነውን የምናገኘው በማቴዎስ ወንጌል ምዕራፍ 13 ከቁጥር 24 አንስቶ ያለውን ኃይለ ቃል ነው። ጌታችን አምላካችን እግዚእነ ኢየሱስ ክርስቶስ በተለያዩ ነገሮች አስተምሯል። አንቀጸ ብፁዓንን የማቴዎስ ወንጌል ምዕራፍ 5 እስከ ምዕራፍ 7 ያለውን በቀጥታ አስተምሮታል። ከዚያ በኋላ ያለውን ደግሞ አሁን እንግዲህ ይህንን ያስተማረው ደግሞ በምሳሌ ነው። ምሳሌውም ባልሆነ ምሳሌ አይደለም። እከስት በምሳሌ አፉ የነገር አምሳለ ዘእምትካት ነቢየ እግዚአብሔር ዳዊት በመዝሙር 77 ቁጥር 2 ላይ የተናገረው ኃይለ ቃል ነው። አንደበቴን በምሳሌ እከፍታለሁ፣ እናገራለሁ፣ አስተምራለሁ የሚል ኃይለ ቃል አለበት። ስለዚህ አባቶቹ ነቢያት በምሳሌ አስተምረዋን፣ በቀጥታም አስተምረዋን፣ ትንቢት ተናግረዋን፣ ሁሉን አድርገዋል። እነሱ ትንቢት የተነበዩለት የተናገሩለት ከሰማይ ሰማያት እንደሚወርድ ድንግል እንደሚወለድ
ፈኑ እደከ ማርያም አንሳ ኃይለከ ወአድኅነነ እያሉ ተናግረዋል፣ አስተምረዋል። ያም ተፈጽሞ የትንቢቱ ፍጻሜ ራሱ ባለቤቱ መሆኑን እነ መጥምቀ መለኮት እነሱ ወእመኑ እስመ ቀርበት መንግሥተ ሰማያት እያሉ ያስተማሩትን እነሱ የተናገሩት ስለ እኔ ነው በማለት እሱም እነሱ ወእመኑ እስመ ቀርበት መንግሥተ ሰማያት ብሎ የትምህርቱን ርዕስ ይዞ እንደሄደ በማቴዎስ ወንጌል ምዕራፍ 4 ከቁጥር 18-17 ላይ የምናገኘው ኃይለ ቃል ይነግረናል ማለት ነው። ስለዚህ ይህን በምሳሌ ያስተምረዋል። በምሳሌ ሲያስተምር ደግሞ ለሴቶች በእርሾ፣ ለወንዶች በዘር፣ ለነጋዴ በወርቅ፣ ለአሳ አጥማጆች ወይም ለአሳ ወጋሪዎች በዘረ መትራን እየመሰለ አስተምሯል። ስለዚህ እነዚያን መስሎ ማስተማሩ በሚገባ ለማንቃት ነው። ሰዎች ተርታ ነገር ሲያስተምሯቸው ሁልጊዜ አይነቃም። ደቀ መዝሙር እንዲነቃ በምሳሌ ማስተማር ልማድ ነውና ሕፃናትንም አሁን በተለያዩ አሻንጉሊቶችም ሳይቀር ሕፃናትን የኬጂ ተማሪዎችን ጥሩ ጥሩ መምህራን ልዩ አድርገው ፊደሉን ቀርጸው እንደዚህ ያስተምራሉ። ከዚያ የተገኘ ነው ማለት ነው። በምሳሌ ማስተማር ደቀ መዝሙርን ስለሚያነቃ የቀረ እንደው ብዙም የነቃ የማይሆን ይሆናል ማለት ነው። አንደኛው በምሳሌ ማስተማር ደግሞ ዋናው ጥቅሙ ካላዋቂዎች ለመሰወር ለአዋቂዎች ለመግለጥ ነው። ስለዚህ ዛሬ በማቴዎስ ወንጌል ምዕራፍ 13 ቁጥር 24 ያለው ኃይለ ቃሉ ይህን ይነግረናል። ከዚህ አንስቶ እስከ 30 ያለው ነው የምንማማርበት። ርዕሳችን ተናግረናል። ምዕራፍ 13 ቁጥር 27 ላይ ያለው ነው ርዕሳችን። እንግዲህ ይህንን በእንክርዳድ የተመሰለን ነገር እናገኛለን ማለት ነው። በእንክርዳድ መስሎ ፊት ከምዕራፍ 13 ቁጥር 1 አንስቶ እስከ 10 ያለው የሚነግረን በምሳሌ ያስተማረበት በአራት አይነት መሬት ላይ አስተምሯል። ምክንያቱም መሬቱ በሰው ልቦና የተመሰለ ነው። ጥንጫማ መሬት አለ፣ መንገድ የበዛበት መሬት አለ፣ ገበሬ አለ፣ ዘር አለ፣ መልካም የሆነ ደግሞ ልዩ የሆነ ማሳ አለ። በዚያ ላይ ሾሃማም አለ። ስለዚህ መልካሙ ማሳም የተባለ የሰው ልብ ነው። ጥንጫማም የሆነው መሬት የሰው ልቦና ነው። ሾሃማም የተባለ የሰው ልቦና ነው። ስለዚህ እሾህ አንቆ እንደሚያስቀረው ጥንጫማው መሬት ደግሞ ወዳው ቢያበቅለውም ወዳውኑ እንደደረቀ በመንገድ ላይ የወደቀው መተው ወፎች እንደበሉት በመልካም ማሳው ላይ ያረፈው ግን 30፣ 60፣ 100 ያማረ ፍሬ እንዳፈራ ይነግረናል። ይህ ሁሉ የሚያሳየን ግን የሰው ልቦናን ነው። የሰው ልቦና ዛሬ ግን ጥንጫማ ሆኗን ይገርማቸዋል። ስለዚህ ያን ጨርሶ ግን ያን እንዴት በምሳሌ ታስተምራቸዋለህ ብለው ሲሉት ምን አለ? አይ ለእናንተ የመንግስተ ሰማያትን ሚስጥር ወደ ቤት ከገባ በኋላ ተከትለው ገብተው ነው። የከተማ ደቀ መዝሙር ቢሆን ቸል ይላል። እነሱ ግን ጠንካሮች ናቸው። እዚያም ትቷቸው ከገባ በኋላ ያን አስተምሮ አብረው ተከትለው ገቡና ለምን በምሳሌ ታስተምራቸዋለህ ብለው ጠየቁት። አዎ ለእነሱ በምሳሌ ነው፣ ለእናንተ ግን የእግዚአብሔርን መንግስት ለማወቅ ሚስጥራቱ ተገልጦላቸዋል። ያም ሚስጥራት የተባለ ቅዱስ ወንጌል ነው። ለእነሱ ግን በምሳሌ ሆኖባቸዋል። ምክንያቱም እነሱ በምሳሌ የሆነባቸው የእግዚአብሔር መንግስት ለሁሉም ግልጥ ሆኖ እንትን ማለት የለበትምና ነው። ለእነሱ ግን ያን የማወቅ እግዚአብሔር ገልጦላቸዋል። ሁሉን ትተው ተከትለውታልና ሚስጢራቱን ለእናንተ ተገልጧል፣ ግልጥ ነው። ለእነሱ ግን ተሰውሯል ነው ያላቸው። ስለዚህ የእግዚአብሔርን መንግስት ለማወቅ ክርስቲያኖች አህዛቡም እንደው ይሄ እንክርዳድ ዘሪውም ቋንጃ ቆራጩም ግብረ አህዛብ የሚሰራውም ክፉም በሙሉ በእውነቱ የሚገለጥለት አይደለም። እናንተን የጠራችሁ እግዚአብሔር፣ እኛን የጠራን እግዚአብሔር፣ አዎ ሁላችንንም የጠራ እግዚአብሔር፣ አዎ ሚስጢራቱ ለእኛ ተሰጥቷል ማለት ነው። ብዙዎች ሚስጥሩ ተንፎለፎለልን ካሉ በኋላ እንኳን የሚያሳዝን ደረጃ ላይ ነው የምታዩዋቸው። ስለዚህ ካለይተ ምሳሌ አምፃ አልቦሙ አለ። አሁን ስለ እንክርዳዱ ነው። ስለ እንክርዳድና ስለ ስንዴ ይነግረናል ማለት ነው የመሰለው። እሱን እንግዲህ የተመሰለ ደግሞ ጌታችን አምላካችን እንዳስተማረው እንደተናገረው ወንጌላዊ ቅዱስ ማቴዎስ ከ12ቱ አንዱ የሆነው ከአራቱ ወንጌላውያን አንዱ የሆነው እሱ እንደጻፈው አምላካችን ጌታችን መድኃኒታችን መድኃኔ ዓለም ክርስቶስ እንዳስተማረው ይህን እናያለን ማለት ነው። ወመጽኦሙ ያለው መነሻ ርዕሳችን ነው። ከዚያ ላይ ግን አሁን ከ24 አንስቶ ያለውን ኃይለ ቃል ጥሬውን መጀመሪያ ማንበብ ይገባን ማለት ነው። መጀመሪያ እሱን ስንመለከት ስናነበው ግን ምን እናገኛለን? ሌላ ሁለተኛ ምሳሌ ነገራቸው። ሁለተኛ ምሳሌውን ካለይተ ምሳሌ አምፃ ሎሙ ይላል።
ሁለተኛ ምሳሌ ነገራቸው። መንግስተ ሰማያት ሕገ ወንጌል፣ ሕገ ወንጌል ተስፋ፣ ተስፋ ኢየሱስ ክርስቶስ የገበሬ የተበጠረ የተንጠረጠረ ዘርን ሊዘራ የወጣ ገበሬን ትመስላለች አለና፣ አዎ ያቺ መንግስተ ሰማያት የተበጠረ የተንጠረጠረ ዘርን ሊዘራ ገበሬ ይዞ የወጣ ዘርን ያችን ትመስላለች አለ። ትክክል ነው። ልብ በሉ፣ ያቺ ልዩ ናት። መንግስተ ሰማያትም ልዩ ናትና መንግስት ዳግም ደግሞ ወይም ደግሞ መንግስተ ሰማያት ሕገ ወንጌል፣ ሕገ ወንጌል ተስፋ፣ ተስፋ ኢየሱስ ክርስቶስ ነው። መንግስተ ሰማያት ለመኖር ሕገ ወንጌል ናት። ሕገ ወንጌልን የያዘ ሰው፣ በወንጌል ሕግ የተመራ ሰው፣ ወንጌልን በትክክለኛ የተረጎመ ሰው እንደ ወንጌል ሕግ፣ ወንጌል የፍጻሜ ሕግ ናትና በወንጌል ሕግ የተዳኘ ሰው፣ በወንጌል ሕግ የሚኖር ሰው፣ ሕገ ወንጌልን በትክክለኛው ይዞ የተገበራት ሰው እሷ መንግስተ ሰማያት ናት ማለት ነው። አንድም መንግስተ ሰማያት ሕገ ወንጌል ናት። መንግስተ ሰማያት ለመግባት ሕገ ወንጌልን በተግባር አረጋግጦ መኖር ያስፈልጋል ማለት ነው። ቃሉን መስማት፣ ቅዳሴውን ማስቀደስ፣ እንዲሁም ደግሞ ለነዳያን መስጠት፣ የተለያዩ ሕገ ወንጌል የሚያዛቸውን በተግባር ማዋል፣ እሷ ራሷ መንግስተ ሰማያት ማለት ሕገ ወንጌል ናት ሲል ነው እንግዲህ። እና የተበጠረ የተንጠረጠረ ዘርን የሚዘራ ገበሬን ትመስላለች አለ። ገበሬ ይዟት የወጣው ዘር ይቅርታ ይዟት ከቤቱ ተሸክሟት በአህያው ጭኖ ይዟት ሄደ። ያቺ መልካም ዘር እጅግ ምንም ነገር የሌለባት ናት። መንግስተ ሰማያትም ምንም ነገር የሌለባት ናት። ከገቡ የማይወጡባት፣ ካገኙ የማያጡባት፣ በጋና ክረምት የማይፈራረቅባት ልዩ የሆነች ናት። የተበጠረች የተንጠረጠረች ዘር እንደተባለው በዚያች እንደተመሰለች እሷ ደግሞ ከዚህም የላቀች የተበጠረች የተንጠረጠረች ብቻ አይደለም፣ ገዥዋ መሪዋ ኢየሱስ ክርስቶስ የሆነላት፣ ሁሉም ከብሮ የሚኖርባት፣ ከዚያ ሀገቡ የማይወጡባት፣ ሌሊትና መዓልት የማይፈራረቅባት ማለት ቀንና ሌሊት የማይፈራረቅባት፣ በጋና ክረምት የማይፈራረቁባት፣ ዘላለም ዓለሟን ፀሐይ ሁና የምትኖር፣ ፀሐይ ዘዘልፈ ያበርህ ዲበ ቅዱሳን ተብሎ የተነገረለት ጌታችን ኢየሱስ ክርስቶስ ዘወትር የሚያበራ ፀሐይ የተባለ እግዚእነ ኢየሱስ ክርስቶስ መድኃኔ ዓለም ክርስቶስ፣ አዎ እሱ ንጉሷ የሆነላት፣ እሱ መሪዋ የሆነላት፣ በዚያ ማንም መሪ የሌለ እሱ ብቻ ባለቤት የሆነላት እግዚእነ ኢየሱስ ክርስቶስ በሱ አዎ የምትመራ ሌትና ቀን እንደ ዕንቁ ስታበራ የምትኖር የዚህ ዓለም ማንኛውም ነገር ሊመስላት የማይችል ናት ማለት ነው። ይቺ መንግስተ ሰማያት፣ ይችን መንግስተ ሰማያት ታዲያ ጌታችን ኢየሱስ ክርስቶስ በምን መሰላት? በመልካም ስንዴ አረጎሶ በሌላት፣ እንክርዳድ በሌላት፣ መልካም በሆነች ልዩ በሆነች ዘር መስሏታል ማለት ነው። ባለቤቱ ክብር ምስጋና ይግባው እና ምን መስሎ ሲያስተምር ምን አለ? ይችን ዘር ትመስላለች ያቺ አለና፣ ይችንም ይዞ የሄደ ባለጸጋ ገበሬ፣ እጅግ ትርፋማ የሆነ ገበሬ፣ ሀብታም የሆነ ኢንቨስተር የሆነ ገበሬ፣ እንደው በበሬ ብቻ የሚያርስ ሳይሆን በጣም ጠንካራ የሆነ ገበሬ ነው። ሄደና ባሪያዎቹን አገልጋዮቹን ሁሉን ያዘና ከዚያም በሰፈሩ ያሉትን በደቦ ሄዶ ዘርቶ ለቦታዋም ደግሞ ለመልካም ማሳው ደግሞ ውሃ እንዳይጎዳው የክረምት ውሃ ማይበሩ እንዳያጠፋው ቦይ ቀዶለት 9 ወር በጋ ሁሉ የተሰራ በደንብ ሆኖ የታረሰ የተመላልሶ ተለሳልሶ ያለ መሬት ያ አርሶ አንደፋርሶ አይሞ ሰልሶ ጥሩ አድርጎ ለመሬቱ የሚገባውን ሁሉ አድርጎለት ያን ካደረገለት በኋላ ደግሞ ያችን ዘር ይዞ ሄዶ መልካሟን ዘር በዚያ ወስዶ የዘራ ገበሬ ያችን የተበጠረችውን የተንጠረጠረችውን ትመስላለች። ያ ባለጸጋ፣ ያ ኢንቨስተር፣ ያ መልካም ሰው እንዲያርጎ ዘርቶ የመጣ ትመስላለች፣ ያን ገበሬውንም ትመስላለች አለ። ያ ገራይት ወይም መልካም ማሳ የተባለ ልብ በሉ፣ ወደፊት እንመጣበታለን ትንተናውን። እሱ የመልካም ማሳ ባለቤት ይሄ መልካም ገበሬ ነው። ልብ በሉ። በዚያ ዘርቶ ሁሉን ጨርሶ መጣ፣ ወደ ቤቱ ተመለሰ። ቤተሰቦቹንም ይዞ ሁሉንም አብረው ሊያግዙት የሄዱትን ሁሉ ይዞ ተመለሰ። እነሱ መጥተው አገር አማን ብለው በሰላም መጥተው በየቤታቸው አረፉ ማለት ነው። እነሱ በቤታቸው ተኝተው ሳለ ወንዘይነውሙ ሰብኡ መጻ ጸላኢሁ። አዎ እነሱ ተኝተው ሳለ ሁሉን ስራቸውን ጨርሰው ሁሉን አድርገው መጥተው በቤታቸው ተኝተው ሳለ
ጠላት መጣና በስንዴው ላይ በዚያ መልካም ማሳ ላይ ገበሬው እስከ አገልጋዮቹ እስከ ሰራተኞቹ የደከመበትን ያ የተዘራውን በዚያ እሱ ጨለማን ተገን አረገና ደግሞ ያ ክፉ ጠላት የማይተኛ ጠላት አደገኛ ጠላት ምን አደረገ? መጣና በስንዴው ላይ ምን ዘራ? እንክርዳድ ዘራ ማለት ነው። ልብ በሉ ወገኖቼ፣ እዚህ ላይ ልብ በሉ። እንክርዳድ የማይዘራበት ዓለም የለም። አሁን እንክርዳድ ዘሪ በዝቷል። በየዩቲዩቡ እንክርዳድ የሚዘራ ሞልቷል። በየቲክቶኩ ላይ እንክርዳድ የሚዘራ ሞልቷል። የሚገርመው ወዳጆቼ ይገርማል። ሰው ከራሱ ጋር ይጣላል። ሰው ራሱን በራሱ ላይ እንክርዳድ ይዘራል። እንክርዳድ ዘሪ ሆኖ ብቅ ብሏል። አሁን በየመስሪያ ቤቱ በየንግዱ ዓለም በተለያየ በትምህርቱ ዓለም በሁሉም ቦታ ላይ እንክርዳድ ዘሪ በጣም በዝቷል። ወገኖቼ ልትጠነቀቁ ልንጠነቀቅ ይገባል። ድንግል ማርያም አታማልድም የሚል አደገኛ ክፉ እንክርዳድ ዘሪ ተነስቷል። መላእክት አያማልዱም ብሎ የሚዘራ እንክርዳድ ዘሪ ሞልቷል። ይሄ ክፉ ፍጥረት ባይፈጠር ይሻለው ነበር። ዘፍጥረቱ ክርዳድ የተባለ ይሁዳ እንደ ይሁዳ የሆነ እንክርዳድ የሆነ ትውልድ፣ ክፉ ትውልድ። ለያውም እኮ ቆብ እንደዚህ አድርጎ መላእክት አያማልዱም፣ ሐዋርያት እንዲሁም ሁሉም አያማልዱም፣ መላእክቱ አያማልዱም፣ እመቤታችን አታማልድም የሚል ደፋር። እንዴት እግዚአብሔር ስንጥቅ አርጎ አለመግደሉ በመብረቅየን ድራሹን አለማጥፋቱ ይገርማል። በእውነት ቸርነቱ የበዛ አምላክ። የእሱ እናት እንኳን ታማልዳለች፣ እንኳን ድንግል ማርያም። እንደ አጋንንታዊ ትምህርት አጋንንታዊ ስራ የሚዘሩ ክፉ ጠላት ተነስቶ ያን ክርዳድ የዘራው እንደሱ እንክርዳድ የሚዘሩ በየሁሉ ቦታ አሉ። ልንጠነቀቅ ይገባል። ከዚያ ያን ክርዳድ ዘርቶ ሄደ። ያን ጊዜ ታዲያ እንክርዳዱም ስንዴውም በአንድ ላይ በቀለ። በበቀለ ጊዜ ግን እንክርዳዱና ስንዴው ተለይቶ ታወቀ ነው። ያ ተለይቶ ታወቀ ማለት እንደዚሁ ሸምቆ የኖረ በየቆሎ ተማሪ ቤቱም ሊሆን ይችላል፣ በየሌላው ቦታ ኦርቶዶክሳዊ መስሎ የኖረ ሁሉ አሁን በመነኮስ ስም ደግሞ የመነኮሳትን ስም ለማጥፋት፣ በካህናት ስም የካህናትን ስም ለማጥፋት፣ በሊቃውንት ስም የሊቃውንትን፣ በሰባካያን የሰባካያንን ስም ለማጥፋት ምን አድርጓል? ልብሳቸውን እየለበሰ በየዩቱቡም በየቦታው ላይ ብቅ እያለ እንክርዳዱን የሚዘራ በስቷን ማለት ነው። እንክርዳድ ዘርቶ በሄደ ያ ጠላት ሰዎቹ ተኝተው ሳለ ነው። ታዲያ መጠንቀቅ ያስፈልጋል የእግዚአብሔር ልጆች። ከዚህ እንክርዳድ ዘርቶ የሄደ ሰው በተኛ ቁጥር በአንቀላፋ ቁጥር እንክርዳድ ዘሪው ብዙ ነው። ያቺ በአንደኛ ነገሥት ወይም በቀዳማዊ ነገሥት ምዕራፍ 3 ቁጥር 16 አንስታችሁ አንብቡት። ዘመኑ የሰሎሞን ዘመን ነው። 2 ሴተኛ ዳሮች በዝሙት ይተዳደሩ የነበሩ ሴቶች፣ 2 ሴቶች አንዷ በወለደች በ3ኛው ቀን ሁለተኛዋ ወለደች። ሁለቱ በአንድ ላይ ይኖሩ ነበር። ከዚያም በኋላ አንዷ ሰነፍ ናት፣ አንዷ ደግሞ ጠቢብ ናት። ሁለቱ ተኝተው ሳለ ሰነፏ ልጇን ተኛችበትና ልጇን ገደለችው። ታፍኖ ሞተ። ያሳዝናል። አሁን ስትነሳ የእሷ ላይ ሞቶ አገኘች። ሄዳ ቀስ ብላ ስታዳምጥ ያችንም እንቅልፍ ይዟታል። በ6 ሰዓት ሄደችና የእሷን ደህናውን ልጅ አምጥታ እሷ ምኝታ ላይ ያደረገችና የእሷን ወስዳ አስከሬን የሆነውን ልጇን የሞተውን ልጇን አስታቅፋት መጣች። በዚህን ጊዜ ግን ይገርማችኋል፣ ያቺ ጠዋት ስትነሳ የሞተ ልጅ ታቀፋ አገኘች። እንዲህ ስታይ የእሷ ልጅም አይደለም፣ የ3 ቀን ብልጫም አላቸው። ከዚያም በኋላ እህቴ ምን ነው? ይሄ ልጅ አንቺ ነው፣ እሱ ያሽው የኔ ነው፣ ለምን እንዲህ አደረግሽ ብላ ጠየቀቻት። የሞተው ያንቺ ልጅም ያሳዝናል፣ ይሄ ያንቺ ልጅ ነው እባክሽ፣ ይህም ያስለቅሳል፣ ያሳዝናል፣ የኔ ልጅ ግን ስጨኝ ተይልኝ አለቻት። እንዲህ አለቻት፣ ዘርበይ አላውቅልሽም አለቻት። ልብ በሉ ክርስቲያኖች፣ ምን ሆነው ሳለ እንቅልፍ ይዟቸው ሳለ ነው። በእንቅልፍ ሲወሰድ ሰው ከእጁ የሚወሰድበት ብዙ ነው። ከእጃችን ላይ የሃይማኖት አባት ባንቀላፋ ቁጥር በጎቹ ይነጠቃሉ። በጎቹ ቀበሮ ይበላቸዋል፣ ተኩላ ይነጥቃቸዋል። አየህ፣ ለዚህ ነው እግዚእነ ኢየሱስ ክርስቶስ በእውነቱ በጎቼን ጠብቅ፣ ጠቦቶቼን ጠብቅ፣ ገልገሎቼን ጠብቅ ብሎ ያስተማረው የሰጠው ለቅዱስ ጴጥሮስ። ለጊዜው 120ውን ቤተሰብ ነው፣ 12ቱን ሐዋርያት፣ 36ቱ ቅዱሳት አንስትን፣ 72ቱ አርድእትን። ፍጻሜው ግን እስከ ዓለም ፍጻሜ ሁላችንንም ክርስቲያኖችን ኦርቶዶክሳውያን እንዲጠብቅ ነው። ወዳጆች ከእግዚአብሔር በ40 በ80 ቀን ልጅነት ያገኘነውን በሙሉ በእግዚአብሔር በእግዚእነ ኢየሱስ ክርስቶስ በሥላሴ ስም ተጠምቀን ያገኘነውን ልጅነት ጠብቀን ለኖርን ሰዎች የነሱ ልጆች ለሆን
አዎ እስከ ዓለም ፍጻሜ የመምህራኑንም ኦርቶዶክሳውያንንም በሙሉ የሚጠብቅ ነው ማለት ነው። አባቶቻችንም ከቅዱስ ፓትርያርኩ እስከ ብፁዓን አበው ሊቃነ ጳጳሳት ተሰጥተውናል ማለት ነው። እኛን ይጠብቃሉ ሁላችንን ማለት ነው። ስለዚህ በሁሉም ላይ የተሾመ ነው ማለት ነው። እንዳናንቀላፋ ያስፈልጋል። ከዚያ ወደ ንጉሥ ሰሎሞን ሄዱ። ኧረ ጌታዬ ያለችው 1000 ዓመት ንገስ፣ ይህች ሴት እኔ ጋር አብረን በአንድነት ሁለታችን ብቻ ነው የምንኖረው፣ ከሁለታችን ውጭ ሌላ ሰው የለም። እሷም እኔም ወለድን። እኔ 3 ቀን በፊት ወለድኩ፣ በ3ኛው ቀን እሷ ወለደች። አሁን ሁለታችንም ወንዶች ነው የወለድነው። ግን ስለዚህ እሷ የእሷን ልጅ አፍና ገላ ተኝታበት የሞተውን ልጇን ለኔ ያስታቅፋኝ፣ እኔ ስነሳ ልጅን ላጠባ ብድግ ብል፣ አዎ የኔን ልጅ ወስዳ ለራሷ አድርጋ የእሷን የሞተውን ለኔ ያስታቅፋኝ ሄዳለች፣ ፍረደኝ አለች። ያን ጊዜ ያቺ መሪ የኔ ነው ብላ ተከራከረች። ሁለታቸው ሲከራከሩ ጠቢቡ ሰሎሞን ይታወቃል፣ ጥበበኛ ነው። እግዚአብሔር በመጀመሪያ ከመሾሙ በፊት ከመንገሱ በፊት እግዚአብሔርን ጠይቆ ነበርና ጥበብንና ማስተዋልን ሰጥቶት ነበር። እስራኤልን የምመራበት እንኳን እስራኤልን የአንድ አካባቢ ሕዝብን ለመምራት እውቀት ያስፈልጋል፣ ብቃት ያስፈልጋል፣ ጥበብ ያስፈልጋል። ያንተ ጥበብ ማስተዋል ካልተሰጠኝ እንዴት ብዬ እመራለሁ ብሎ ጠይቆት ነበር። ሰጥቶታል። ሁሉም ከአንተ በፊትም የለም ከአንተ በኋላ የማይነሳም እንዳንተ ያለ ተብሎ ነግሮት ነበር እግዚአብሔር። ስለዚህ ይህንን የተሰጠው ይሄ ጠቢቡ ሰሎሞን ምን አደረገ መሰላችሁ? የእግዚአብሔር ልጆች በሉ እንግዲህ የሁለታችሁንም ቃል ሰምተናል፣ በሉ ሂዱና ሰይፍ አምጡልኝ አለ። ሰይፍ አስመጣ። እንግዲህ ሁለታችሁም የኔ ነው ካላችሁ ይህን ሕፃን ለሁለት ተከፍለዋለሁ፣ ግማሹን አንቺ አንደኛሽ ይዘሽ ተቻለሽ፣ አንደኛሽም አንቺ ይዘሽ ተቻለሽ አለ። ያቺ የልጁ እናት ያልሆነችው ተደሰተች። እሰየው ጥሩ፣ ለአንቺም ለኔም አይሆንም እንካፈላለን አለች። አያችሁ፣ ገብታችሁ አንብቡት። ምዕራፍ 3 ቁጥር 16 አንሳታችሁ እስከ 28 ያለውን ስታነቡት በእውነት ፍንትዋ አድርጎ ያሳያችኋል። ስለዚህ ከዚያም በኋላ ምን አለች? ደስታ ሞተቻች። የልጁ እናት አይደለችማ። የእሷ ሙቶ ይች ለምን ይቀራል ነው። አያችሁ፣ በአንቀላፋን ቁጥር ጠላት እንዲህ አድርጎ እቅፋችን ልጆችን ይወስዳል ማለት ነው። ከዚያም በኋላ ያችኛይቱ ደግሞ ንጉሥ ሆይ 1000 ዓመት ንገስ፣ እባክህን አትግደለው፣ ለእሷ ስጣት፣ እሷ ታሳድገው፣ ለእሷ ልጅ ሁናት በቃ አለችና ተንሰቅስቅ አለቀሰች። ያን ጊዜ ታዲያ እሱ ምን አደረገ? በዚህ ጥበብ ማስተዋል ተሰጥቶታልና አንቺ ቀጣፊ ሴት፣ አንቺ መሰሪ የሆንሽ ሴት በይ ለእናቱ ስጭ፣ አንቺ እናቱ አይደለሽም አለና ይህንን የሰጠበት ዳኝነት እስራኤል በዙሪያው ያሉት ይህን የተመለከቱ ተንቀጠቀጡ። ምን አይነት ጥበብ ነው አሉና፣ ወዳጆች፣ አገር የምትመሩ ሰዎች፣ ዳኝነት ላይ የተቀመጣችሁ ሰዎች እንዲህ አይነት ጥበብ ልትጠቀሙ ይገባል። የሐሰት ምስክር ተገዝቶ ሊመጣ ይችላል ሰው፣ እሱን በትክክለኛው መስመር ልትዳኙት ይገባል። የእግዚአብሔር ልጆች በእውነት አያችሁ፣ ለመሪዎችም ጭምር ይሄ ትምህርት ልዩ ነው። ልዩ የሆነ ትምህርት ነው። በእናንተ ላይም እንክርዳድ የሚዘራው እየበዛ ነው። እየሰማን ነው ወዳጆች። በሀገር ላይም እንክርዳድ ዘሪ በዝቷል። በየቲክቶኩ ላይ እንክርዳድ የሚዘራው በዝቷል። እግዚአብሔር ላይ የሚገዳደር ክፉ ትውልድ። አቤት አቤት አቤት! በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። 9 ወር ከ5 ቀን በማህፀኗ የተሸከመ ድንግል ማርያም ከኢየሩሳሌም የሰሐራን በረሃ አቆራርጣ እስከ ግብፅ ተሰዳ ልጇን በእውነት ልዩ አድርጋ ይዛ ያተረፈች ድንግል ማርያም፣ እሷ ይሄ ይገባት ነበር? ለእሷን እንኳን የሚሰድብ ክፉ አረመኔ ትውልድ። አዎ ይሄ በጣም ጭንቅላቱ በጣም የተነካ የበሰበሰ ትውልድ ነው ይሄ። ምን ነው ሌላውን አታስተምርም? በየቦታው በየከተማው ጫት ይዞ የተቀመጠውን ሲጋራ የሚመጣውን በአደንዛዥ እጽ የደነዘዘውን በመጠጥ ናላው የዘረውን አታስተምርም? ድንግል ማርያምን ነው የምትቃወም ሁልህም? ምን አይነት መንፈስ ነው ያደረብን? ምን አይነት አጋንንታዊ ምን አይነት እንክርዳድ ነው የምትዘራው አንተ? አቤት የእግዚአብሔር ልጅ ኢየሱስ ክርስቶስ፣ አቤት የድንግል ማርያም ልጅ ኢየሱስ ክርስቶስ። ምን አይነት አራዊት ነው ይህንን የሚናገር? ምን አይነት እንክርዳድ ዘሪ ነህ አንተ? ስለዚህ ሲበቅል ያ ታወቀ ነው። ከእጅህ በተኛ ቁጥር ልጆችህን ትቀማለህ፣ እምነትህን ትቀማለህ፣ ሁለ ነገርህን ትቀማለህ። ስለዚህ ወዳጆች በአንቀላፋን ቁጥር የሚወሰደው ከኛ ብዙ ነው። ያ እንቅልፍ ይዟቸው ሳለ አይደለ እስከ ቤተሰቡ እንቅልፍ ይዞት ሳለ አይደለ ይሄን መጥቶ እንክርዳድ ዘዴው ይሄን ያደረገው። ሲበቅል ታወቀ ማለት ደግሞ በትምህርት ቤት በተለያዩ ኮሌጆች በተለያዩ ዩኒቨርሲቲዎች ራሱን ደብቆ የኖረ ሰው ወጥቶ በተሾመ ጊዜ የሚናገረው ንግግር የሚያስተምረው ስብከት ትምህርት እንደዚህ ፍንትው ብሎ መታወቁን መናገር ነው ማለት ነው። ሌላው አባቶቻችን አበው ሐዋርያት በእውነቱ ካለፉ በኋላ እንደ አርዮስ ያለ ክፉ መነሳቱን መናገር ነው። ስለዚህ
አሁን ብላቴኖቹ መጥተው ርዕሳችን ላይ ደረስን። አሁን ምን አሉ? ወደሱ ቀረቡና ጌታ ሆይ ገባሬ ዓለማት አምጻኤ ዓለማት እግዚአብሔር ሆይ ምን ነው መልካሙን ትምህርት አስተምረህ ሳለ እንዴት ነው ይሄ ኑፋቄን ክርዳድ ከወዴት መጣ? አሁን ያ በሰሙ ባለጸጋውን የመሬቱን ባለቤት ኢንቨስተሩን እነዚህ አገልጋዮች መጥተው ምን ነው መልካም ዘር ዘርተህ ነበር፣ አንተ መልካሙን የሆነውን ዘር የተበጠረውን የተንጠረጠረውን ዘር ዘርተህ ነበር፣ ነገር ግን ይሄን ክርዳድ ከወዴት መጣ ብለው ጠየቁት ነው። እሱም ደግሞ ሲመልስላቸው ጠላቴ ይሄን አደረገ፣ ጠላት ዲያብሎስ ይህንን እኛ እንቅልፍ ይዞን ሳለ መጥቶ ይህንን አደረገ አለ። ለወርቁ ግን ምንድን ነው? መላእክት ናቸው መጥተው ወደዚህ ሲመለከቱ የሰውን ክፋት ይህን እንክርዳድ የሆነውን ክደቱን፣ ኑፋቄውን፣ ጥላቻን ክርዳድን፣ መለያየትን ክርዳድን፣ ክፉ ነገርን፣ ምቀኝነትን፣ ቅናትን፣ ተንኮልን የሚያስወግድ መልካም ትምህርት ነበር እግዚእነ ኢየሱስ ክርስቶስ ያስተማረው። መልካም መሬት በመልካሙ ማሳ መልካም ዘርተሃል ነበር የተባለው። መልካም ዘር የተባለ የእግዚአብሔር ቃል ነው አንድም። ሁለተኛው ደግሞ ያ ኢንቨስተር የተባለ ሀብታም ገበሬ የተባለ ደግሞ እግዚእነ ኢየሱስ ክርስቶስ ነው፣ የመሬቱ ባለቤት። መሬት የተባለ የኛ ልቦና ነው፣ የኛ አይምሮ ነው። በሰው ልቦና ላይ ወይም ደግሞ በሰው አይምሮ ላይ በሰው ልብና አይምሮ ላይ መልካም ዘር እንደ መልካም ዘር ያን ቃልህን ልዩ የሆነውን ትምህርትህን አስተላልፈህ አልነበረምን? ይህ ክህደትን ክርዳድ ከወዴት መጣ? ከወዴት በቀለ? ከአንተም ተቀበለው ያስተማሩ አባቶች ሐዋርያት መልካሙን አስተምረው አልነበረምን? ይሄ ከወዴት መጣ ብለው ጠየቁት ማለት ነው። ጠያቂዎቹ ብላቴኖቹ የተባሉ እነዚህ ቅዱሳን መላእክት ናቸው። አሁን እነሱ የሚጠይቁት እሱ የሚመልስላቸው ሆኖ አይደለም፣ ግን ይህን የሚያውቁበትን ጥበብና ምስጢር የገለጠላቸው መሆኑን ይነግረናል ማለት ነው። የእግዚአብሔር ልጆች አያችሁ፣ አሁን ይህንን የሚያውቁበትን ጥበብ ፈጣሪ ዓለማት በእውነት አሃዚ ዓለማት እግዚአብሔር ቸርነት ምሕረት የበዛ የሰው ልጅ ቢወርቅ እንኳን አንተ በሱ ባህሪ ሆነ መጥተህ ከሰማይ ሰማያት ወርደህ ድንግል ተወልደህ ዙረህ አስተምረህ መልካም አድርገህ ቀርጸህ ነበር። ሐዋርያቱንም ጥሩ አድርገህ አስተምረህ አሰልጥነህ ወደ ዓለም ልከህ ነበር። ይሄ አደገኛ እንክርዳድ ምንፍቅና እንክርዳድ ክደት ከወዴት መጣ አለው። ተመልከቱት ትምህርቱን። እሱ ታዲያ ምን አለ? ጠላቴ ይህን አደረገ፣ ጠላት ዲያብሎስ ይህን አደረገ። ባሪዎስ ላይ አድሮ ጠላት ዲያብሎስ ምን አድርጓል? እንክርዳድ ክደትን ዘርቷል። ስለዚህ ያን እንክርዳድ ክደት ይህን የተመለከቱ መላእክት ደንቋቸው ገርሟቸው ነው። ከዚያ በኋላ ምን አሉ? ትፈቅድኑ እንከ ንሁር ወነጻሕዮ፣ እንግዲህ ተወድ ከሆነስ እንሂድና እንክርዳዱን እንንቀለው ወይስ እንዴት እናድርግ? ተወዳለህን እንክርዳዱን እንነቅለው ዘንድ አሉና ጠየቁት። አይሆንም፣ ተዋቸው እስከ መከር ጊዜ ድረስ በአንድነት ይደጉ። መከር ማለት አዝመራዊ የሚደርስበት ነው። እስከ ምጽአት ማለት ነው። እሱ እስከሚመጣበት ዳግም እስከሚመጣበት ቃል ኪዳን እየሰጠ እኮ ነው። ምን አደረገ? ተዋቸው እስከ መከር ድረስ አብረው ይኑሩ አለ። በኋላ በመከር ጊዜ አጫጆችን እልካለሁ። ያን ጊዜ ስንዴውን ለብቻ እንክርዳዱን ለብቻ ሰብስበው እንክርዳዱን በአንድ እያሰሩ ወደ እሳት እንዲጥሉ ታዛለሁ። ስንዴውን ደግሞ በመልካም ማሳ ልዩ ሆኖ አንፈራጦ ያለውን ያንን መልካሙን ስንዴ ደግሞ ወደ ጎታዬ ወደ እሪቄ ሰብስቡ ትላቸዋለሁ። ስለዚህ እናንተ አትንቀሉት፣ እንክርዳዱን እንነቅላለን ስትሉ ስንዴውንም አብራችሁ ትነቅሉታላችሁ አላቸው። የእግዚአብሔር ልጆች ምንድን ነው እንክርዳድ በባህሪው ቦታ አይበቃውም፣ እንዲህ ይይዛል። ቦታ ይይዛል አስፍቶ ስለሚይዝ ያንን እንነቅላለን ሲሉ ስንዴውም አብሮ ይነቀላል። ስንዴው ሲነቀል ደግሞ በቃ ከንቱ ቀረ ማለት ነው አዝመራው። ምን ማለት ነው? በእነዚህ አብራክ ስር ውስጥ ያሉ ከነዚህ አብራክም ከልጅ ልጅ ደርሰው በንስሐ የሚመለሱ አሉ። አያችሁ፣ እሱ እኮ በባህሪው ምን አይነት ጥልቅ የሆነ
ነገር እንደሆነ ታያላችሁ። እኛ የዕለቷን የምትታየዋንም ነው። አሁን የሚታየውም ሰው አቅቶት እንክርዳድ እየዘራ ነው በየቦታው። ስለዚህ ምን ተደርጓል? ያን ጊዜ በንስሐ የሚመለሱ አሉና ተዋቸው፣ አብረው ይደጉ። በመከር ጊዜ ዳግም በሚመጣበት ጊዜ ለእያንዳንዱ ዋጋውን እከፍላለሁ ነው በሌላ አነጋገር። አያችሁት? በሌላ አነጋገር ይሄ ነው። ስለዚህ ታገሳቸው፣ በቸርነቱ ተዋቸው፣ አብረው ይደጉ አለ። ስመጣ ግን ዳግም በሚመጣበት ጊዜ ይህን አደርጋለሁ አለ ማለት ነው። ስለዚህም አባቶቻችን ሐዋርያት ጊዜ ገትቷቸው ከሱ ተቀብለው ሁሉን አስተምረው ዓለሙን አጣፍጠው አሳምረው ሳለ እነሱ ጊዜ ገደብ ገታቸውና አረፉ። ስጋ ለለበሰ ሁሉም አይቀርምና የስጋ ረፍት። ስለዚህ ባረፉ ጊዜ የዲያብሎስ ማደሪያ የሆነ ክፉ አሬዎስ ተምሮ እንዳልተማረ የሆነ አሬዎስ ክፉ አሬዎስ ተነሳና ወልድ ፍጡር ብሎ ሎቱ ስብሐት ምስጋና ይድረሰው ለሱ ተነሳ ማለት ነው። የዲያብሎስ ማደሪያ ሆኖ አቡሃለ ሐሰት የተባለ ዲያብሎስ ነውና ኑፋቄ የተገኘ ከዲያብሎስ ነውና በግብር ሰው በባህሪው እንደሚራባ ሰይጣንም ስራውን በባህሪው እንዲህ አድርጎ ያራባንና ማደሪያ እያደረገ የእግዚአብሔር ማደሪያ የነበረ የሰው ልጅ ምን ሆነ? የዲያብሎስ ማደሪያ ሆነና ያን መልካሙን ዘር አጥፍቶ ምን አደረገ? በመልካሙ ዘር ላይ በመልካም ትምህርት ላይ ይህንን ይዞ ብቅ አላጅሬው። ይሄ ክፉ የተረገመው እሱም ላልተጠቀመው ዛሬ ዓለም እንደምታዩት በየዩቱቡም በየቲክቶኩም የሚፈነጩ መናፍቃኖች በየከተማው የሚያስቸግሩ ክፉዎች እንክርዳድ የሚዘሩ ሰዎች ከእሱ የመጡ ናቸው ማለት ነው። ስለዚህ እነሱ ካለፉ በኋላ እሱ መነሳቱን መናገር ነው ማለት ነው። ደግሞ 318 ሊቃውንት ተነስተው ይኸውን አውግዘውታል። እሱን ካወገዙ በኋላ ደግሞ መቅደኖስ የተባለ ደግሞ ክፉ ደግሞ ተነሳ። እሱን ያወገዙ ደግሞ ሲያልፉ ደግሞ ንስጥሮስ የተባለ ክፉ መናፍቅ ተነሳ። እነዚህ እንግዲህ በእነዚህ የተመሰለ ነው ማለት ነው አንዱ። ስለዚህ እነሱ አለፉ በኋላ ይሄ መነሳቱ ምን ማለት ነው? የሰው ልጅ ተመልከቱት፣ ከእንክርዳድ ዘሪው ከፍቷል። ልብ በሉ ክርስቲያኖች፣ ከእንክርዳድ ዘሪው በጣም ከፍቷል። በየመስሪያ ቤቱ ያለው፣ በየንግድ ቤቱ ያለው፣ በየዩኒቨርሲቲ ያሉ ልጆች እንዴት ብለው ከንቱ እየቀሩ ያሉ መሆናቸውን ከ60 60 ከ100 የሚያመጡ ልጆችን መተት እንክርዳድ ወስደው እየበተኑ ልጆችን አደንዝዘው የሚያስቀሩ ብዙዎች ናቸው። በየንግድ ቤቱ ትርፋማ ስትሆን በአንተ ተመቅኝተው እነሱ ተነስተው አይጥ ገንዘው የሚጥሉብህ፣ ከባለስልጣን ጋር ወስደው የሚያጠናቁሩ አሉ። ክፉ እንክርዳድ ዘሬዎች ከሰው ጋር የሚያጣሉ እንዲህ የሚያደርጉ እንክርዳድ ዘሬዎች አሉ። በኑሮ ላይ በእውነት ኑሮ እንዲንር የሚያደርጉ እንክርዳድ ዘሬዎች አሉ። እንክርዳድ ተንኮልን የሚያመርቱ አሉ። ወገኖች፣ ኧረ በእናንተ ብቻ አይደለም በእኛም እኮ የሚገርም ነው። የማፊያ ቡድን ተዘጋጅቶ እንደው በእውነት እንክርዳድ ዘሪውን 100 እጥፍ የሚያስከነዱ 100 እጥፍ የሚያስንቁ ሰዎች ተነስተዋል። ይገርማቸዋል እኮ ከአጥቢያ አብያተ ክርስቲያናት እስከ ሀገረ ስብከት እስከ ላይኛው ድረስም በጣም እንክርዳድ የሚዘሩ ሰዎች አሉ። ተደራጅተው በቡድን ሊቃውንትን፣ ካህናትን፣ መምህራንን፣ ዲያቆናትን አንገት የሚያስደፉ የሚያስከረክሩ ብዙ እንክርዳድ ዘሪዎች አሉ። ይገርማቸዋል። ተደራጅተው የማፊያ ቡድን ተደራጅቶ እጅግ በእውነት ካህናትን አንገታቸውን እንዲያቀረቅሩ። ምዕመናን ኦርቶዶክሳውያን እናንተ አባቶቻችን ብላችሁ የነሳ አባት ያረጋችኋቸው እናንተ ትልልቅ አባቶቻችን ብላችሁ ዝቅ ብላችሁ ንስሐ ስጡን የምትሏቸው ሰዎች እኮ በእነዚያ በላይኞች ሰዎች በዚህ ባለ ቡድን በአጥቢያ ካለ ቡድንና ከዚያ ጋር ሆነው እንዴት አድርገው አንገታቸውን አስቀርቅረው ይሄን ያህል ገንዘብ ካላመጣ ይሄን ካላደረክ እየተባለ ስንት መከራ የሚያዩ መሆኑን ብታዩ ምን ያህል ትደነግጣላችሁ። እንክርዳድ ዘዴዎች በዝተዋል። ግን ይገርማችኋል፣ ምስጋና ለቋሚ ሲኖዶስ ይሁን። እየሰማን ያለው ጥሩ ምስጢር አለ። ስለዚህ ወዳጆች እንዲህ እያደረጉ ሰውን የሚያስጨንቁ ሰዎች አሉ። በየሁሉ ነው ያለው እንክርዳድ ዘሪ። ይገርማችኋል። እና እናንተ ዝቅ ብላችሁ ንስሐ ይስጦን፣ ቀኖና ይስጦን፣ ይናዙን፣ ባከውን ጥፋተኛንን የምትሏቸውን እናንተ የምታከብሯቸውን አባቶች መከራ የሚያሳዩ ብዙዎች ናቸው። ከአጥቢያ አብያተ ክርስቲያናት ይገርማችኋል አንስቶ እስከ ላይ የተደራጀ ቡድን ሰንሰለቱ በጣም የጠበቀ ከባድ አለ ማለት ነው። ከዚህም አልፎ
በፌዴራል መንግስቱና በትግራይ ክልል መንግስት ተከስቶ የነበረውን ጦርነት እናውቃለን። ከዚህ ተነስተው ለቀው ይችን ትልልቅ ስልጣን ያላቸው ከዚህ ተነስተው ትግራይ ገብተው ሲያበቁ ከዚያ ጥይት እንክርዳድ ሲዘሩ ሲያቀብሉ የነበሩ ይችን ሀገርም ሲወጉ የነበሩ አሁን ከዚህ ከእርቁ በኋላ እርቅ መልካም ነው፣ ጥሩ ነው፣ ደስ ይለናል። አሁን ተመልሰው በረው መጥተው ደግሞ ምን ተልእኮ እንደያዙ አይታወቅም። መጥተው ገብተው በሀገረ ስብከት ላይ ሆነው የኦርቶዶክሳውያንን ምዕመናን እና ኦርቶዶክሳውያን የእናንተን አባቶች ምን ማድረግ ጀመሩ? ሁላችንንም አንገታችንን አስቀረቀሩ። ምን አይነት ተልእኮ ይዘው እንደመጡ በመንግስት ላይም ካህናቱም ሆነ ምዕመኑ እንዲነሳ ይመስላል። ስለዚህ እንዴት አድርገው እንዳሰቃዩት፣ እንዴት አድርገው እንክርዳድ እንደዘሩበት በለው እያሉ በእውነት የሚያሳፍር የሚያሳዝን። እንዴት አድርገው ካህናቱን ተበቀሉት መሰላችሁ? ቤተክርስቲያንን እንዴት አድርገው ተበቀሉ መሰላችሁ? የአቅማቸውን ያህል ተበቅለዋል። ግን ምስጋና ለቋሚ ሲኖዶስ፣ ምስጋና ለብፁዕ ጠቅላይ ስራ አስኪያጅ ብፁዕ አቡነ ሳዊሮስ፣ ምስጋና ለብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ ይድረስ እና አሁን ይህንን ማፊያ ቡድን እና ይህን አደገኛ ጋንግስተር የሆነ ቡድን እንደበተኑት እየተሰማ ነው። እግዚአብሔር ያቆይልን ነው የምንለው። የምትመድቡልንንም ሰዎች በእውነት ምራቅ ዋጡና ጥሩ ጥሩ መምህራንን እንድትመድቡልንም በዚህ አጋጣሚ እንጠይቃለን ማለት ነው እና በየቦታው እንክርዳድ የሚዘራው በዝቷል፣ ያስለቅሳል። ምዕመናን ግን በተለያዩ ሀገራት ላይ እንዲህ አይነት ሆነ እያላችሁ ስትሉ እንሰማለን። ኦርቶዶክሳውያን የአዲስ አበባ ምዕመናንና ልዩ ልዩ በእውነት ካህናት እውነተኛ ኦርቶዶክሳውያን ያሳዝናል። በሌላ ቦታ ደረሰ ከተባለው የበለጠ በሁላችንም ላይ የደረሰው ብታዩት ያሳዝናል። የ8 ወር የ1 ዓመት ደሞዙን ያልተገፈፈ የለም። ሁላችንም የዚህ ሰለባ ነን። እያለቀስን ነው ያለ ነው። እውነት ቤተክርስቲያን ትፍረድ፣ እውነት እግዚአብሔር ይፍረድ። ዛሬ እንክርዳድ ዘሪው በየቦታው ነው ወዳጆቼ። ይህን እንክርዳድ የሚዘራውን ሁሉ ዝም ብሎ ማየት ግን ተገቢ አይደለም። እንንቃ። በጸሎት እንኳን አግዙን። እኛ ታዝበናን። ግን ፈትተው የሚቀብሩህን በ40 በ80 ቀን ልጅነትን ከስላሴ የሚያሰጡህን ካህናት፣ በአውደ ምሕረት ቆመው ወንጌልን የሚያስተምሩህን መምህራን እንዲህ መከራ ሲደርስባቸው እያየህ ዝም ነው ያልከው አማኝና ኦርቶዶክሳዊ በሙሉ ያሳዝናል። እረ አሁንማ አባቶች፣ ብፁዓን አባቶች በእውነት ይህንም አንድ ነገር ልትሉ ይገባል። በየአብያተ ክርስቲያናቱ እየተዘራ ያለውን እንክርዳድም ተመልከቱት። በእውነት የሰበካ ጉባኤ ምርጫ በሆነ ጊዜ እኮ ፓርላማ ከመግባት ይልቅ በዚህ የሰበካ ጉባኤ አባል ሆኖ ለመመረጥ እኮ ያለው እኮ ፍልሚያ በጣም ይገርማል፣ ይደንቃል እኮ ተመልከቱት። ይሄን ምክንያቱም ብር ያለው ቤተክርስቲያን ውስጥ ነው ተብሎ ስለሚታሰብ ቀደም ሲል ደርግ የስንዴ መጋዘን እናረጋታለን እያለ ይዝት የነበረ ወያኔ ኢህአዴግም ብዙ ችግር ነበረ ይታወቃል። ግን በጥበብ በረከታቸው ይድረሰንና ብፁዕ ቅዱስ አቡነ ጳውሎስ በጥበብ ይዘው አሻግረዋታል። ምን አረገች ቤተክርስቲያን ብለው ወግታናለ እያሉ ሲሉ፣ ስለዚህ በጥበብ አሻግረዋታል። አሁን ብር ያለው ቤተክርስቲያን ውስጥ ነው ተብሎ ሰበካ ጉባኤ ለመመረጥ ያለው ጦርነት፣ ያለው እሽቅድምድም፣ ያለው ጉድ ፓርላማ ከመግባት በላይ ሰበካ ጉባኤ መግባት እጅግ በጣም የጠበበ ሆኗል ማለት ነው አሁን። ምክንያቱም ምክትል ሊቀመንበር ለመሆን ከጸሐፊ ካለቃ ከሂሳብ ሹም ጋር ከሚፈርሙ ሰዎች ጋር አንድ አይነት ሆነው G+4 G+7 ለመገንባት የየግል ቤታቸውን፣ ከዚያ ቀጥሎ ደግሞ ልዩ ልዩ የሆነ መኪና፣ ጥይት የማይመታው መኪና ለመግዛት፣ ውሃ የመሰለ መኪና ይዞ ለመፍሰስ፣ ወደ ሰበካ ጉባኤ ለመግባት ታላቅ ጦርነት ነው ያለው ማለት ነው። ድሮ ተለምኖም አይገባም ነበር ሰው። አሁን ጥቅም መጣ፣ መጋደያ ሆኗል ማለት ነው። ምንድን ነው ይሄ? ይህንን መመልከት ያስፈልጋል በእውነቱ። ይህችን ቤተክርስቲያን ስሟን ለማጠልሸት፣ ህልውናዋን ለማጥፋት፣ በቤተክርስቲያኒቱ ላይ እንክርዳድ ለመዝራት ነው ይሄ ሁሉ የሚደረግ። ስለዚህ በእውነት በህግና በስርዓት ሁሉም ሊሆን ይገባል። እንክርዳድ ዘሪ በየቦታው ሞልቷል። በየፌስቡኩ፣ በየዩቲዩቡ፣ በየቲክቶኩ እንክርዳድ እየተዘራ ነው ማለት ነው። በሀገር ላይ እንክርዳድ እየተዘራ ነው ማለት ነው። የሐሰት እንክርዳድ
ወይም ደግሞ ሐሰት እንክርዳድ፣ ጥላቻ እንክርዳድ በሁሉም ቦታ እየተዘራ ነው። ስለዚህ በእውነቱ እንክርዳዱ ከወዴት መጣ ነው የተባለው አይደለ? ስለዚህ ሁሉም ሊዘጋጅበት ይገባል። ቆም ብሎ ሊያስብ ይገባል። በተለይ ሁሉም በእውነት ዛሬ አሁን ወንጌል ከመስበክ ይልቅ ታቦት አቁሞ ገንዘብ አንጡ፣ ለነሱ ቤት መግዣ ለነሱ ፎቅ መገንቢያ ነው እንጂ ለቤተ ክርስቲያን ተብሎ አይደለም። ቤተ ክርስቲያን ተመስርቶ ስራው ሁሉ አልቆለት የሰበካ ጉባኤ ሊቀመንበርና አባላት ከዚያም ደግሞ የተለያዩ የአለቃና የጸሐፊ የሂሳብ ሹም ፍላጎት ሳይሟላ ቤተክርስቲያኑ አይመረቅም ማለት ነው። አሁንማ በእውነት ነው የምናገረው እኔ ቤተክርስቲያን ለማለት እኮ የሚያስደፍር አይደለም። ቤተክርስቲያኒቱ የአለቃና የጸሐፊ የምክትል ሊቀመንበር የሂሳብ ሹም እጃቸውን እዚያ የሚፈርሙ ሰዎች፣ እዚያ ሂሳብ የሚያወራርዱ ሰዎች የእነዚያ ፍላጎት ማስፈጸሚያ የነሱ ፕሮጀክት የነሱ ፋብሪካ ናት ማለት ይቀላል እኮ። ቅዱስ ሥጋው ክቡር ደግሞ የተከበረ የነበረ ያ ልዩ የሆነው የሚስጥራት ሁሉ ቁንጮ የሆነው የሚስጥራት ሁሉ ጉልላት የሚስጥራት ሁሉ ዘውድ የሆነው ቅዱስ ሥጋውና ክቡር ደግሞ ከአውሮፓ ከመጡ ሰዎች እኮ 2000 ዩሮ አምጣ ንስሐ አባትየውን አሳምነህ አምጣ፣ 4000 ዶላር አምጣ፣ 1500 ፓውንድ አምጣ የሚባልበት ሆኗል እኮ። ያሳፍራል እኮ። አሁን እንደው በእውነቱ እንደዚህ ሆኗል ማለት ነው። የአለቃና የጸሐፊ ዘመዶች ብቻ እነሱ እንደፈለጋቸው የሚሆኑበት እድገት የሚያገኙበት የደሞዝ ጭማሪም እንደፈለገ የሚሆኑበት ነው። ሌላው ግን የሚሳደድበት ከላይ ያለው እና ሀታይ ያለው ተናቦ ሰዎችን የሚያሳድድበት እኮ ሆኗል። ግን ብፁዓን አባቶች ግን ምስጋና ይድረሳችሁ። እንደው ቆም ብዬ ነው በእውነቱ የምናገረው። ስለዚህ በእውነት አባቶቼ በእውነት እናንተ ልዩ አድርጋችሁ ይህንን መበተናችሁ ምስጋና ይድረሳችሁ ነው የምለው። እጅግ እናመሰግናለን። እጅግ በእውነት እድሜ ያበድርልን እንላለን። ቤተክርስቲያን እየታደጋችኋት እንደሆነ እያየን ነው። ስለዚህ በእውነቱ ምዕመናኑም ለአባቶቻችን ታዛዥ ሆነን በትክክል እየተሰራ መሆኑን ማየት አለብን በእውነት አሁን እና ብፁዕ አባታችን አቡነ ሳዊሮስ፣ ብፁዕ አባታችን ብፁዕ ጠቅላይ ስራ አስኪያጅ ብፁዕ አቡነ ሳዊሮስ፣ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊና ብፁዓን አበው የቋሚ ሲኖዶስ አባላት እናመሰግናችኋለን። ስለዚህ ክርስቲያኖች በየሁሉ ላይ ስለ እመቤታችን እየጻፉ እንክርዳድ እየዘሩ ያሉ ሰዎችን በያላችሁበት ልትቃወሟቸው ይገባል። ምድረ መናፍቃን በሙሉ በእንደዚህ አይነት በእውነት አንተም እንኳን ራስህን ክደህ እንጂ አንተ እንኳን ይሄን አስተምሬ እኔ እከብርበታለሁ ብለህ ታስብ ይሆናል። ባለቤቱን ታቅፋ ያጠባች፣ ባለቤቱን በጀርባው ያዘለች፣ አንተ ምን አይነት ከንቱ ነገር ነው የያዘህ? በእውነት እግዚአብሔር ይቅር ይበልህ ሁልህም። ይልቅ ወደ ታላቂቷ ኦርቶዶክስ ተመለስ፣ ወደ ውቢቷ ልትመለሱ ይገባል። በእውነቱ እናዝንላችኋለን። በቁመናችሁ ስትጠፉ እንዲህ እያየን ዝም ከምንል ያው በከንቱ ስጋ ወንድሞቻችን አይደላችሁ? ቢያንስ እንኳን ግዴላችሁም በቁማችሁ አትሙቱ፣ ተመለሱ። ይልቅ ውድቷን ኦርቶዶክሳዊት ቤተክርስቲያንን ውድቷን ኦርቶዶክስ ሃይማኖትን ታላቂቷን ልትከተል ይገባል። እውነት ከውሃ የጠራችሁ ኦርቶዶክስን እንደው ዝም ብለህ እንዴት ትላለህ? እና እንክርዳድ ዘሬ በየሁሉ ሞልቷል። ሁሉንም ግን አልማርነውም፣ በዚሁ ይደንበታል። ክብር ለእግዚአብሔር ይሁን። ውድ ኦርቶዶክሳውያን እንግዲህ በዓለም ዙሪያ ያላችሁ ሁላችሁም ይህንን ወደኛ ገልብጣችሁ በየራሳችሁ ስታዩት፣ በየራሳችን ስናየው እንክርዳድ ዘሬ በየሁሉ አለ። ማንቀላፋት እንደሌለብን፣ ከምኝታችን መንቃት እንዳለብን፣ ያ በቅሎ እስኪታይ ሳይሆን በጸሎት መትጋት እንዳለብን፣ በስጦታም መትጋት እንዳለብን፣ በንስሐ መትጋት እንዳለብን፣ በንስሐ ሕይወት መመላለስ እንዳለብንና በንስሐ ሕይወት ተመላልሰን ደግሞ ቅዱስ ሥጋውን ክቡር ደሙን ተቀብለን የማታልፈውን መንግስቱን እንድንወርስ የእሱ መልካም ፈቃዱ ይሁንልን። አምላካችን መልካም ዘርን ዘርተህ አልነበረምን? እንክርዳዱ ወዴት መጣ በሚል ርዕስ ነው የተማማርነው። አምላካችን የሁላችን ጌታ እግዚእነ ኢየሱስ ክርስቶስ በእውነት ስሙ የተመሰገነ ይሁን። የተማርነውን በዝነ ልቦናችን ያሳድርብን። ቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይህንን መቅረዝ ሚዲያን ሰብስክራይብ እያደረጋችሁ በቲክቶክም አሁን እንመጣለን። ኮፒ ሊንክ ሸር እያደረጋችሁ እንዲሁ በዩቲዩብም
ሰብስክራይብ እያደረጋችሁ ይህን ሚዲያ እንድትከታተሉ መቅረዝ ሚዲያ እንድትከታተሉ እንጋብዛችኋለን። በእግዚአብሔር ስም ስላዳመጣችሁን እናመሰግናለን። ይቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።